ሰላም ጤና ይስጥልን ውድ የአላርም ኒውስ ተከታታዮች፣ በዛሬው የዜና እረፍታችን በአሜሪካና በኢራን መካከል እየጠነከረ የመጣውን አዲስ ውጥረት ይዘንላችሁ ቀርበናል። ኢራን ለአሜሪካ ያስተላለፈችው ያላሰለሰ ማስጠንቀቂያ ዓለምን እያነጋገረ ይገኛል። የኢራን ባለስልጣናት የሰጡት መግለጫ ለአሜሪካ አስደንጋጭና ከባድ የተባለ መልእክትን አስተላልፈዋል። ኢራን በግልጽ እንደተናገረችው እጃችን ቃታ ላይ ነው፣ አዳዲስ የጦርነት ካርዶችን እንመዛለን ስትል ዝታለች። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ብቻ ሲቀሩት ቴህራን አዳዲስ የጦርነት ስልቶችን ማዘጋጀቷን አስታወቀች። ይህም ጦርነቱን በድጋሚ የሚያገረሽ ከሆነ አሜሪካን ክፉኛ ሊያስደነግጥ እርምጃ ሊሆን እንደሚችል ተናግሯል። ኢራን በብሔራዊ ጥቅሟ ላይ ቅንጣት ታህል እንደማትደራደር በድጋሚ አረጋግጣለች። ይህ የኢራን እርምጃ በመካከለኛው ምስራቅ ያለውን ፖለቲካ ሁኔታ ወዴት ያመራው ይሆን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ለተጨማሪ ወቅታዊ ዓለም አቀፍ ዜናዎች አላርም ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ዜና እስክንገናኝ ደህና ሁኑ።